ነገ ነሐሴ 8 ከአንድ ቤተሰብ ውስጥ 9 ሰማዕታት፣ አዎ አባት እናትና 7 ደናግላን ልጆች። እንዴት ያለ የሚደንቅ ጽናትና ጥንካሬ ነው! ካህኑ ቅዱስ አልዓዛር፣ ሚስቱ ቅድስት ሰሎሜና 7ቱ ቅዱሳን ደናግላን ልጆቹ። የሚገርማችሁ ነገር ይህንን ቪዲዮ 9 ሰዓት ላይ ነው ለቅቄው የነበረ። ነገር ግን ሕግ ጥሰሃል፣ ኮሚዩኒቲ ጋይድላይን ቫዮሌት አድርገሃል ብሎ አጥፍቶብኝ ይሄው እንደገና አሁን ሰርቼ 12 ሰዓት ላይ የለቀኩት ነው ማለት ነው። ከሰሞኑ ቪዲዮ እየታየ አይደለምና ኮፒ ሊንክ ማድረግ እንዳይረሳ። ካህኑ ቅዱስ አልዓዛር፣ ይህ ቅዱስ ከዘመነ ብሉይ ሰማዕታት አንዱና ዋነኛው ሲሆን የነበረበትም ዘመን ቅድመ ልደተ ክርስቶስ ዓመተ መቃብያን ወይም ደግሞ ዘመነ ካህናት ይባላል። ሐረገ ትውልዱ ከካህኑ ከአሮን የሚመዘዝ ሲሆን ሰሎሜ የምትባል ደግ ሴት አግብቶ 7 ወንድ ልጆችን ወልዶ እነሱንም የቤተ እግዚአብሔር አገልጋዮች አድርጎ በሥርዓት አሳድጎ ሕዝቡንም ደግሞ በእውነተኛ መስመር በቀና ሃይማኖት ይመራ ነበር። ታዲያ በዚህ ዘመንም በኢየሩሳሌም አካባቢ ሕዝቡን በማሳዘን እግዚአብሔርም ደግሞ በማስከፋት የሚታወቁ 3 ካህናት ነበሩ። ታዲያ የክፋታቸው መጨረሻ ግን ሀገራቸውን እስከ ማጥፋት ድረስ ደረሰ። ነገሩ እንደዚህ ነው። 3ቱም በአንድነት ተመካከረው የቅዱስ አልዓዛርን የሊቀ ካህንነት ቦታ ሊቀሙ ተስማምተው ሂደው እንደዚህ አሉት፣ ሹመት በተርታ ሥጋ በገበታ ሲሆን ያምራልና እኛም በተራችን በወንበሩ ላይ እንቀመጥ ልቀቅልን አሉት። እርሱ ግን ሕዝቡን ጠይቃችሁ ተሾሙ በዓላቸው ጊዜ ሕዝቡን ጠርተው ሹመት ይገባናል ቢሉ አልዓዛርን የሾመው እግዚአብሔር ነው፣ እናንተም እግዚአብሔርን ጠይቁና እግዚአብሔር ይሹማችሁ ብሎ መለሰ ሕዝቡ። በዚህ ሰዓት እነዚህ 3ቱ እኩያን ካህናት ተቆጡ። ምክንያቱም እግዚአብሔር እንደማይሰጣቸው ሹመቱን ያውቃሉና። በዚህም የተነሳ ተበሳጭተዋልና ከኢየሩሳሌም ወጥተው ወደ ግሪኩ ጨካኝ ንጉሥ ወደ አንጢያኮስ ሄደው ኢየሩሳሌም ባለቤት የላትምና ሄደህ ውረራት አሉት። አጥሯ ጥብቅ ነው፣ እንዴት ሆኜ እገባለሁ ቢላቸው እኛ በመላ እናስገባሃለን ብለውታል። እርሱም 24,000 ማለትም 240,000 ወታደሮችን አዘጋጅቶ ጉዞውን ወደ ኢየሩሳሌም አደረገ። እነዚህ ክፉ ካህናትም ቀድመው ሄደው ሕዝቡን እናንተ ሹመትን ብትነሱን እኛ ግን አንጢያኮስን የሚያክል ንጉሥ ከአምላክ እስራኤል ጋር ተነጋግረን አመጣንላችሁ እያሉ መስበክ ጀመሩ። ይሄ ወሬም ከቅዱሱ ከአልዓዛር ከካህኑ ጋር ደርሷል። እርሱም ይህንን ወሬ አትስሟቸው፣ አሕዛብ ይችን የተቀደሰች ምድር ሊረግጡ አይገባምና አላቸው። ነገር ግን አንዳንድ ችኩሎች አይጠፉምና የከተማዋን በር ፈጥነው በመክፈታቸው አንጢያኮስ ሰራዊቱን ይዞ ገባ። እጅግ በጣም የሚገርመው ነገር የኢየሩሳሌም ሕዝብ ነዋሪ ያኔ 12,000 ወይም ደግሞ 120,000 ሕዝብ ነበረ። እርሱ ግን ይዞት የመጣው ሰራዊት 24,000 ወይም ደግሞ 240,000 ሰራዊት ነበር። ይሄ ጨካኝ አንጢያኮስ ወዲያው ሕዝቡን ሰበሰበና ካህኑ አልዓዛርን ጠርቶ አናገረው። አንተ አምላክን በፍጹም ልብህ እንደምትወድ ሰምቻለሁ። አንተ በጉን ሰውተህ ከበጉ በልተህ ለቅዱስ ኪሩብ ሰግደህ ሕዝቡን ግን እሪያ አሳማ እንዲበላና ለፀሐይ እንዲሰግድልኝ አድርጋለሁ። ይሄ ቅዱስም መለሰ፣ እግዚአብሔር እኮ የሾመኝ በጎ ሃይማኖትን ላስተምር እንጂ ክፋትን አይደለም አለው። የክፋት አብነት በፍጹም አልሆንም ባለው ጊዜ ንጉሡ ተቆጥቷል። የምልህን ካላደረክ ብዙ መከራ ይደርስብሃል አለው። እርሱም የፈለግከውን አድርግብኝ አለው። በዚህ ጊዜ ይሄ ጨካኝ ንጉሥ ሚስቱን ቅድስት ሰሎሜንና 7ቱን ልጆቹን አስጠርቶ ከፊት ለፊቱ ላይ 7ቱንም ልጆቹን አንገታቸውን አሰይፎ ገደላቸው። ለአንድ አባት ይህ የመጨረሻው መራራ ፈተና ነው። ቅዱስ አልዓዛር ግን የእግዚአብሔር ፍቅር በልጦበታልና ሐዘኑን ዋጥ አድርጎ ቻለው። በዚህ ለውጥ እንዳልመጣ ያየው ንጉሥ አሁንም ቅዱስ አልዓዛርንና ሚስቱን ቅድስት ሰሎሜን ልክ እንደ ጧፍ በፈትል ጠቅልለው በሰም ነከሯቸው። በዚህም ስቃይ ባልተመለሱ ጊዜ ብረምጣድ አምጥተው እሳት አንድደው በብረምጣዱ ላይ እንደቆለቆሏቸው። አዎ ሁለቱንም ከነነፍሳቸው እንዲቃጠሉና እንዲሞቱ ካደረገ በኋላ ቀጥታ ወደ ሕዝቡ ዞረ። አዎ የኢየሩሳሌም የሕዝቡ ብዛት 120,000 ሰው ነው ብለናል። 40,000ውን ወዲያው ገደለ። 40,000 ተማረኩ። 40,000ውን ደግሞ ይሁዳ የተባለ አንድ አርበኛ በር ሰብሮ ይዟቸው ሸሸ። እንሸለማለን እንሾማለን ሲሉ የነበሩት እነዛ ክፉ ካህናት ደግሞ እግዚአብሔር ፈርዶባቸዋልና አብረው ከሕዝቡ ጋር አንገታቸውን ተሰይፈዋል። 9ኙም ቅዱሳኑ የአልዓዛር ቤተሰብ ግን የክብር አክሊልን በሰማይ ተቀዳጅተዋል። መድኃኔዓለም ኢየሱስ ክርስቶስ እንደዚህ ካለ መከራና ጥፋት ይሰውረን ይጠብቀን። የእነዚህን የቅዱሳን ቤተሰቦችን ረድኤታቸውን በረከታቸውን ፍጹም የሆነ ፍቅራቸውንና ጽናታቸውን ለእኛም ያድለን። አሜን። ይቆየን።